18 ከ20 ጀምሮ እናነባለን። ከ20 እስከ 41 ነው እናነበው። እሺ ምናልባት ለካሜራው ኦን ይሁን እንደዚህ ያው ለማንበብ ጥሩ ነው። እንደዚህ ይላል እናነባዋለን። አክዓብም ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቀርሜሎስ ተራራ ሰበሰበ። ኤልያስም ወደ ሕዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ እንደሆነ ቢሆን እርሱን ተከተሉት፣ በዓል ግን አምላክ ቢሆን እርሱን ተከተሉ አለ። ሕዝቡም አንዲት ቃል አልመለሱለትም። ኤልያስም ሕዝቡን አለ፣ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ። የበዓል ነቢያት ግን 450 ሰዎች ናቸው። 2 ወይፈኖች ይስጡን፣ እነርሱም 1 ወይፈን ይምረጡ፣ እየብልቱም ይቁረጡት፣ በእንጨቱም ላይ ያኖሩት፣ በበታቹም እሳት አይጨምሩ። እኔም 2ኛው ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በበታቹም እሳት አልጨምርም። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶም በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህን ነገር መልካም ብለው መለሱ። ኤልያስም የበዓል ነቢያት እናንተ ብዙዎች ናችሁና አስቀድማችሁ 1 ወይፈን ምረጡና አዘጋጁ፣ አምላካችሁንም ስም ጥሩ፣ በበታችሁም እሳት ሳትጨምሩ አላቸው። ወይፈኑም ወስደው አዘጋጁ። ከጠዋትም እስከ ማታ ድረስ በዓል ሆይ ስማን እያሉ የበዓል ስም ጠሩ። ድምፅም አልነበረም፣ የሚመልስ አልነበረም። በሰሩትም መሠዊያ ዙሪያ እያነከሱ ያሸበሽቡ ነበር። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጩኹ፣ ምናልባት ሐሳብ ይዞታል፣ ወይም ፈቀቅ ብሏል፣ ወይም ወደ መንገድ ሄዷል፣ ወይም ተኝቶ እንደሆን መቀስቀስ ያስፈልገዋል እያለ አላገጠባቸው። የቱጋን ኦኬ። በታላቅም ቃል ይጮኹ፣ እንደ ልማዳቸውም ድምፃቸው እስኪፈስ ድረስ ገላቸውን በካራ በቀጭን ይቧጭሩ ነበር። ቀትርም ካለፈ በኋላ መሥዋዕተ ሰርክ እስኪደርስ ትንቢት ይናገሩ ነበር። ድምፅም አልነበረም፣ የሚመልስ የሚያደምጥ አልነበረም። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውን የእግዚአብሔርን መሠዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል እግዚአብሔር ቃል እንዲህ እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12 ድንጋዮችን ወሰደ። በድንጋዮቹም ለእግዚአብሔር ስም መሠዊያ ሠራ። በመሠዊያው ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልት ቆረጠ። በእንጨቱም ላይ አኖረና 4 ጋን ውሃ ሙሉ በሚቃጠለው መሥዋዕትና በእንጨት ላይ አፍስሶ አለ። ደግሞም ድገሙ አለ። እነርሱም ደገሙ። እርሱም 3ኛ አድርጎ አለ። 3ኛም አደረጉ። ውሃውም በመሠዊያ ዙሪያ ፈሰሰ። ደግሞም ጉድጓዱን በውሃ ሞላው። መሥዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆነ እኔም ባሪያህ እንደሆንኩ ይህን ሁሉ በቃልህ እንዳደረግሁ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆነ ልባቸውን ደግሞ እንደመለስህ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መሥዋዕቱን፣ እንጨቱንም፣ ድንጋዮቹንም፣ አፈሩንም በላች። በጉድጓዱም ውስጥ ያለው ውሃ ላሰች። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው አሉ። ኤልያስም ከበዓል ነቢያት 1 ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ኤልያስም አክዓብን የዝናቡ ሽንፍር እጅግ ነውና ተነስተህ ውጣ፣ ብላ ጠጣም አለው ይላል። እግዚአብሔር የተባረከ ይሁን። አሜን። እንጸልይ። አጭር ጸሎት። እግዚአብሔር ሆይ ስምህ የተባረከ ይሁን። ዛሬ ደግሞ ከዚህ ክፍል እንድትናገረን ቃልህን እንድትሰጥ እንለምንሃለን። መንፈስ ቅዱስ በመካከላችን እንዲመለስ
አንተ ቃልህን ትናገር ዘንድ የኤልያስ አምላክ ዛሬም የእኛ አምላክ ነህና አንተ እግዚአብሔር አምላክ እኛንም እንድትባርከን በመንፈስህ ጌታ ሆይ የሚገባንን ሁሉ እንድትናገረን እንለምንሃለን በጌታችን በኢየሱስ ክርስቶስ ስም አሜን። ስሙ የተባረከ ይሁን። የኤልያስ አምላክ የእኛ አምላክ ነው። አሜን። ኤልያስና መንፈሳዊ መነቃቃት በሚል ሀሳብ ነው ትንሽ ዛሬ ለመናገር የፈለግኩትና ይሄ ቦታ በተለይ የኤልያስ አገልግሎት በምናይበት ጊዜ ኤልያስ በጣም አስቸጋሪ በሆነ ጊዜ አስቸጋሪ በሆነ ሕዝብ መካከል ሕዝቡ ኮራፕትድ በሆነ ጊዜ ከንጉሱ ጀምሮ እስከ ሕዝቡ እግዚአብሔርን ትቶ በፈረጠጡበት ጊዜ በዚያ ጊዜ እግዚአብሔርን ያገለገለ ሰው ነው። እግዚአብሔር የተባረከ ይሁን። በብዙ ቻሌንጅ ውስጥ ነው እግዚአብሔርን ያገለገለው፣ በብዙ መከራ ውስጥ። እንዲያውም ብዙ ጊዜ ለዘመናችን ትልቅ ምሳሌ የሚሆን ሰው ነው ማለት ነው። ለመንፈሳዊ መነቃቃት፣ ለእግዚአብሔር ቤት አገልግሎት እንዴት እግዚአብሔር ሕዝብን ለውጦ እግዚአብሔር እንዴት ከልጆቹ ጋር ሰርቶ ታላቅ ነገር እንደሚያደርግ ምሳሌ የሚሆን ሰው ነው። እግዚአብሔር የተባረከ ይሁን እና ግብግቡን እንመለከታለን። ፍጥጫውን ከአካብ ጋር አካብ ንጉሥ ነው፣ ልብ በሉ ንጉሥ ነው እና ከሱ ጋር የነበረው ፍጥጫ እንመለከታለን። ጸሎቱን እንመለከታለን። ዳይናሚክና ፓወርፉል የሆነ ጸሎት የጸለየበት እንመለከታለን። እግዚአብሔር ሲመልስለት እናያለን። የእግዚአብሔርን መሠዊያ እንደገና ሲሰራ እንመለከታለን። ፈርሶ የነበረው እንደገና ሲጠግን የእግዚአብሔርን ስም እንደገና ሲጠራና ሲያስጠራ እንመለከታለን። እግዚአብሔር የተባረከ ይሁን። ስለዚህ ታላቅ ነገር ያደረገ ሰው ነው ኤልያስ ማለት ነው። ይህን ኤልያስን በምናይበት ጊዜ ከኤልያስ እንደ አንዳንድ ነገሮችን ከዚህ ፒክ ለማድረግ ስለፈለግኩኝ ነው። ኤልያስ የተሰበረውን መሠዊያ የጠገነ ሰው ነው። እግዚአብሔር የተባረከ ይሁን። መሠዊያው ምን ሆኖ ነበር? ተሰብሮ ነበረ፣ ተበላሽቶ ነበረ። ኤልያስ ግን ምን አደረገ? ጠገነ። ከዛም በላይ አስቀድሞ ኤልያስ የሚታወቀው አንደኛ በጸሎቱ ነው። ከ17 ጀምሮ ኤልያስን ታሪክ ማየት ትችላላችሁ። በዚያን ጊዜ ሕዝቡ እግዚአብሔርን የማይፈራ ሕዝብ ስለሆነ ከዚያ የተነሳ ዝናብ እንዳይዘንብ በምድር ላይ ዝናብ እንዳይዘንብ 3 ዓመት ተኩል ነው ያልዘነበው። እንዳይዘንብ አጥብቆ ምን አደረገ? ጸለየ። በጣም ከባድ ነው አይደለ? ዝናብ ካልዘነበ ምን ይሆናል? ኢማጂን በዚያ ጊዜ ኢሪጌሽን ምን የለም። ሰው ዲፔንድ ሆኖ የሚኖረው ለመብላት ለመጠጣት በዝናብ ነው። ዝናብ 3 ዓመት ተኩል ካልዘነበ ምን ይበላል ሰው? ምን ይጠጣል ሰው? የሰው ኢኮኖሚ ስቴትስ ምን ይሆናል? ስንት ሰው ይሞታል? ስንት እንስሳ ይሞታል? ኢማጂናል እንደዚህ ያስባለዋል። ኤልያስ እንዴት እንደዚህ ጸለየ? ከባድ ጸሎት ነው አይደል? በሕዝብ ላይ በምድር ላይ ዝናብ እንዳይመጣ ለ3 ዓመት ተኩል ዝናብ እንዳይመጣ ጸለየ። ይህን ጸሎት ሲጸልይ ደግሞ አጥብቆ ጸለየ ይላል። አጥብቆ ጸለየ። ዝም ብሎ ተራ ጸሎት አይደለም። እንዳይመጣ እግዚአብሔር ዝናብን እንዳይሰጥ ባይዘው ከእግዚአብሔር ጋር ተስማምቶ ነው ጸለየ። በዚህ ምክንያት 3 ዓመት ተኩል ዝናብ አልዘነበ። ዝናብ አልዘነበ ማለት እህል የለም፣ ውሃ የለም፣ ሰው ይሞታል፣ እንስሳ ይሞታል፣ ብዙ ጉዳት አለ። ጭካኔ ይመስላል። ግን ለምንድን ነው እንደዚህ የጸለየው? ኤልያስ ለሕዝቡ የማይራራ ጨካኝ የሆነ ሰው ነው? ለምን? ፍጹም አይደለም። ነገር ግን ሕዝቡ ወደ እግዚአብሔር እንዲመለስ ወደ ሕሊናው ተመልሶ ተጸጽቶ ንስሐ ገብቶ እንደዚህ ያደረገው እግዚአብሔር ነውና እርሱን እንፈልግ ብሎ ወደ አምላካቸው ወደ እግዚአብሔር እንዲመለስ ነው። ሕዝቡ እግዚአብሔርን እንዲያውቅ ነው።
ህዝቡ ከጥፋት ጎዳና እንዲመለስ ነው። ለህዝቡ ጥቅም ነው እንጂ ህዝቡን ለመጉዳት አይደለም። በሌላ በኩል ደግሞ አሁን ተመልከቱ፣ ሁለት እሱ ወይ አርጉ ሁለቱን። አንደኛ ህዝቡ እግዚአብሔርን ካለመፈለግ የተነሳ እግዚአብሔርን ትቶ ጣዖትን ወደ ማምለክ ሄዷል። እግዚአብሔርን ትቶ ወደ ሐሰተኞች ነቢያት ሄዷል። ህዝቡ እግዚአብሔርን የሚጠራበት እግዚአብሔር የሚመለክበት ስፍራ ሁሉ ባዶ ወና ሆኗል። መሰዊያው ፈርሷል። እግዚአብሔር የሚባል ነገር ሁሉ የእግዚአብሔር ስም የሚባል እውነተኛው አምላክ ከዚያ ቦታ ወጥቷል። በጣም ከባድ ነገር ነው ያለው። አሁን እኛ ስናይ ይሄን ሳይድ እናያለን። እንዴት ያን ህዝብ ሞቶ ድርቅ መጥቶ ሰው የሚበላው የሚጠጣውን አጥቶ ኢኮኖሚው ላሽቆ እንደዚህ ሆኖ እንዴት ምን አይነት ነገር ነው? ከዚያ የሚበልጥ ደግሞ የእግዚአብሔር ስም መጉደፉ፣ የእግዚአብሔር ህዝብ እግዚአብሔርን ጥሎ መሄዱ፣ እግዚአብሔርን ትቶ ወደ ጣዖት አምልኮ መፈርጠጡ፣ የእግዚአብሔር ቤት መፍረሱ፣ ያ ደግሞ ከዚያ የሚበልጥ ነገር አይመስላችሁ? ለዚህ ነው ኤልያስ ጨክኖ አይደለም። በሰው እይታ ያኛው ከባድ ይመስላል፣ ጭካኔም ሊመስል ይችላል። በእግዚአብሔር አይን ግን ያ ነገር ምንም አይደለም፣ ምንም አይደለም። እግዚአብሔር ሰዎችን ብዙ ጊዜ በብሉይ ኪዳን ወደ ራሱ ለመጥራት ሲፈልግ ሰዎች ሲያምፁ፣ እግዚአብሔርን ሳይታዘዙ ሲቀሩ፣ እግዚአብሔርን ጥለው ሲፈረጥጡ ምን ያደርጋል? ረሃብን ይሰዳል፣ ዝናብ እንዳይዘንብ ያደርጋል። አንበጣን የላከበት ጊዜ አለ። ታስታውሳላችሁ? ይወላ አንበጣ ኩብኩባን ይልካል። ይሄ ሁሉ ለምንድን ነው ቢባል ሰዎች እንዲመለሱ፣ ወደ እግዚአብሔር እንዲመለሱ፣ ከክፋታቸው እንዲመለሱ፣ ከጣዖት አምልኳቸው እንዲመለሱ፣ እውነተኛ አምላክ እግዚአብሔር እንዲያውቁ፣ እግዚአብሔር እነሱን ለምን እንደጠራቸው፣ ለምን እዚያ ቦታ እንዳኖራቸው፣ የእግዚአብሔር ዓላማ በእነርሱ እንዲፈጸም ወደዚያ አእምሯቸው እንዲገነዘብ እንዲያውቅ ነው እግዚአብሔር ይህንን የሚያደርገው። ስለዚህ ኤልያስ ከእግዚአብሔር ጋር ተስማማና አጥብቆ ጸለየ ይላል። ጸለየ፣ ሰማይን ቆለፈ። በጣም የሚገርማችሁ ኤልያስ ቁልፍ በእጁ ይዟል ማለት ነው። ማስተር ኪ ነበረው። በአንድ ጊዜ ምን አለ? ቆለፈ ይላል። ሰማይ ዘጋ። ከዚያስ እንደገና ጸለየ። ሰማይ ምን ሆነ? ተከፈተ። እንዲህ መክፈትና መዝጋት ቻለ ማለት ነው። ሰማይ መክፈት ቻለ፣ ሰማይን ደግሞ መዝጋት ቻለ። ይህ በጣም የሚያጽናና አንድ ጥቅስ አለ በኒው ቴስተመንት ላይ ያዕቆብ ላይ 5:17 ላይ ኤልያስ እንደኛ ሰው ነበረ። ዝናብ እንዳይዘንብ 3 ዓመት ተኩል ጸለየ። እግዚአብሔር ዝናብን ከለከለ። እንዲዘንብ ደግሞ ጸለየ። ዝናቡ ደግሞ ምን ሆነ? ዘነበ፣ መጣ። ኤልያስ እንደኛ ሰው ነበረ። ለካስ እግዚአብሔር ትልቅ ቁልፍ ሰጥቶናል ማለት ነው። ያዕቆብን ሲናገር ከጸሎት ጋር ያያይዘው ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ከሚለው ጋር ያያይዘው። እግዚአብሔር የተባረከ ይሁን። ለካስ ለእኛም ቁልፍ ሰጥቶናል እግዚአብሔር። መክፈት እንችላለን፣ መዝጋት ደግሞ እንችላለን። ትልቁ ነገር ይህንን ፖዚሽን፣ ይህን ስልጣን አለመረዳት ነው። አንዱ መክፈት እንችላለን፣ መዝጋት እንችላለን፣ መትከል እንችላለን፣ መንቀል ደግሞ እንችላለን። ለኤርምያስ ምንድን ነው ያለው? ትተክልና ትነቀል ዘንድ፣ ትሰራና ትገነባና ታፈርስ ዘንድ። እግዚአብሔር የተባረከ ይሁን። ሁለት ኦፖዚት ነገር እኮ ነው። ሳይድ ባይ ሳይድ ነው ያለው። መተከል ያለበት ይተከላል፣ መነቀል ያለበት ደግሞ ይነቀላል። ስለዚህ ያን ስልጣን ሰጥቻለሁ አለ። ትተክላለህ፣ መልካም የሆነውን ነገር፣ እግዚአብሔር የሆነውን ነገር፣ እግዚአብሔር የሚከብርበትን ነገር ሁሉ ትተክለዋል፣ ይተከላል፣ ይለመልማል፣ ያድጋል። አረሙ ደግሞ ይሾቁ ሁሉ መነቀል ያለበት ምን ይሆናል? ይነቀላል። ትነቅለዋለህ፣ ትገነባዋለህ፣ ደግሞ ታፈርሰዋለህ። ምን አይነት ስልጣን ነው!
እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር ለልጆቹ የሰጠው ስልጣን እኛ እንድናውቁ ያስፈልጋል። አንዱ ትልቁ ክራይሲስ ይሄ ነው። እግዚአብሔር ከወንጌሉ ጋር የሰጠን ትልቅ ስልጣን አለ። ስለዚህ ኤልያስ በዚህ ቦታ በምናይበት ጊዜ ቆለፈ። እስቲ ማን የፈለገ ወንድ መጥቶ ይክፈተው። እስቲ 3 ዓመት ተኩል ሊከፍት የቻለ አንድ ጠንቋይ፣ አንድ አዋቂ፣ አንድ ምናምን ማንም ሊከፍተው አልቻለም። ማን ነው የዘጋው? እግዚአብሔር ነው የዘጋው። ተዘግቷል። መጥቶ ኤልያስ እስኪከፍት ድረስ ኢየሱስ ክርስቶስ ጌታ ነው። አጥብቆ ጸለየ፣ እግዚአብሔርም ሰማው። ኤልያስ ደግሞ እንደኛ ሰው ነው። ራሱ ድካም፣ የራሱ ብርታት ያለው እንደኛ ደግሞ ሰው ነው ኤልያስ። እግዚአብሔር የተባረከ ይሁን። ያን ሰው ተጠቅሞ እግዚአብሔር ዛሬም ሰውን ተጠቅሞ እግዚአብሔር ይከፍታል፣ ይዘጋል። አሜን። ይህን ስልጣን እንድትጠቀሙ ነው አንዱ ነገር። እንደ እግዚአብሔር ልጆች መስባወታችሁ ግደሉ፣ አጥፋው እንዳትሉ ደስ አይደለም። ጌታ የተባረከ ይሁን። ሁሉ ከእግዚአብሔር ቃል ጋር፣ ከእግዚአብሔር ሐሳብ ጋር፣ ከእግዚአብሔር ዓላማ ጋር የሚሄድ ነው። ኤልያስ ይህ ሕዝብ ወደ እግዚአብሔር እንዲመለስ፣ ይህ ሕዝብ እግዚአብሔርን እንዲያውቅ፣ ንስሐ እንዲገባ፣ ወደ ቃሉ እንዲመጣ፣ የእግዚአብሔር ስም እንዲጠራ፣ የእግዚአብሔር ክብር እንደገና እንድታይ፣ እንደገና መንፈሳዊ መነቃቃት በሕዝቡ መካከል ይሆን ዘንድ ሕዝቡ ወደ እግዚአብሔር እንዲመለስ ነው ዓላማው። ይሄ ነው፣ ሌላ አይደለም። የግል ጉዳይ አይደለም፣ የምናምን ጉዳይ አይደለም። ዓላማው ይሄ ነው። ይሄ ማለት የእግዚአብሔር ሐሳብ ነው። እንደ ፈቃዱ አንዳች ብንለምን ይሰማናል። እንደ ፈቃዱ ጌታ የተባረከ ይሁን። እንደ ፈቃዱ የሚጸለይ ጸሎት ሁሉ ይሰማል። እግዚአብሔር ይሰማል፣ ያደርገዋል። እግዚአብሔር ይሰጣል። እግዚአብሔር ችግር የለበትም። ጌታ የተባረከ ይሁን እና ከኤልያስ ይህንን አንዱን እናያለንና ኤልያስ ደግሞ ደስ የሚለኝ አንዱ መሠዊያውን የፈረሰውን መሠዊያ ምን አደረገ ይላል? ጠገነ ይላል። እግዚአብሔር የተባረከ ይሁን። እስቲ ወደ ታች ወረድ ትንሽ። እሺ ቅጠርም ካለፈ በኋላ እናገር ነበር። እሺ ወረጃ አሁንም ትንሽ እዚህ ጋር ኤልያስ ሕዝቡን ቁጥር 30 ላይ ምን አለ? ኤልያስ ሕዝቡን ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውን የእግዚአብሔርን መሠዊያ ምን አደረገ? አበጀ። ከዚያስ ኤልያስም ስምህ እስራኤል ይሁን በሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12 ድንጋዮችን ወሰደ። ከድንጋዮቹም ለእግዚአብሔር መሠዊያ ሠራ። ፈርሶ የነበረውን የእግዚአብሔርን መሠዊያ ምን አደረገ? አበጀ። ኢየሱስ ክርስቶስ ጌታ ነው። ፈርሶ የነበረው አንድ ጊዜ በዚህ እርግጥ ብዙን ጊዜ በሮብም በእሁድም ስናገር ነበርና መሠዊያችንን እናድስና የእግዚአብሔርን ክብር እኔ በሚል ሐሳብ ስንነጋገር ነበር። ኢየሱስ ጌታ ነው። መሠዊያ ማለት የአምልኮ ሰንተር ነው። ራሳችንን ለእግዚአብሔር አሳልፈን የምንሰጥበት፣ ለራሳችን የምንሞትበት፣ ለእግዚአብሔር ያለንን ምስጋና አምልኮ እናሳይበት ቦታ ነው። እግዚአብሔር የተባረከ ይሁን። መሠዊያ ከዚያ ጋር ነው የሚያያዘው። በቃ ወደ እግዚአብሔር ፊት መተን ድካማችንን ዘርግፈን ከእግዚአብሔር ምሕረት የምንቀበልበት፣ እግዚአብሔር የምናመሰግንበት፣ የምናመልክበት ይህ መሠዊያ። በዛን ጊዜ እዛ ቀርሜሎስ ላይ ትልቅ መሠዊያ ነበር እስራኤላውያን ሁሉ የሚያመልኩበት እና ያ መሠዊያ ምን ሆነ ይላል? ፈረሰ። በጣም የሚያሳዝነው ይሄ ምንድን ነው የሚያሳየው? የሕዝቡ መንፈሳዊ ሁኔታን በትክክል ያሳያል። መሠዊያው ፈረሰ ማለት ሕዝቡ ከእግዚአብሔር እንዴት እንደራቀ፣ ምን ያክል ርቆ እንዳለ የሚያሳይ። መሠዊያውን እንዲያው ቀጥቅጦ አይደለም እኮ ያፈረሱት ይመስላችኋል? አይደለም። መሠዊያው የፈረሰው እነሱ ትተው ስለሄዱ የሚመጣስ ስማጅን እስቲ እዚህ ቤት አሁን አለ
ለአንድ ዓመት ለዚህ ቤት ባንመጣ ቤቱ ምን ይሆናል? ኦና ይሆናል አይደል? ኦና ይሆናል። ብረት ሳትጠቀሙ እስቲ ጣሉ አንድ ቦታ አድርጉና ከጊዜ በኋላ ዝጎ ታገኙዋላችሁ። እንደዚህ ነው ማለት ነው። መሰውያው የፈረሰው እንደዚህ በቃ እነሱ እናፈርሳለን ብሎ ቀጥቅጠው ሳይሆን እዛው መሰውያ ላይ የሚደረገው የሚሰራው ነገር ስላልተሰራ ስላልተደረገ መሰውያው ራሱ ፈረሰ። በጣም ያሳዝን ነገር ነው። ይህ አንዳንድ ጊዜ ለእኛ ትልቅ ትምህርት ነው። ዛሬም ለቤተ ክርስቲያን ትልቅ ትምህርት ነው። ትላልቅ ህንፃዎች አሁን እዛው ለንደን እዚህ ዩኬ ላይ ምናምን ትልቅ የቸርች ህንፃዎች ባዶና ሆና አይሆኑ ስታልፎ ራሱ ዝም ብሎ በቃ ምንም የለም እና አረም ዙሪያው ምኑ እንትን ያለበት ለመሰላችሁ ምን ስለሆነ ስላልታደሰ ሰው ስለሌለ ስለማይመጣ እኮ የሚጸልይ የሚያነብ የሚያመልክ በቤቱ ውስጥ የሚሰራ ሰው ስለሌለ ቤቱ ውሎ እያደረ ሲሄድ እያረጀ ሆና እየሆነ ይሄዳል። ይፈልግ ሸረሪት ደር ቢፈልግ ወፎች መጥተው ጎጆ ይሰራሉ። በቃ እነዚህ ነው የሚሆነው። ስማጅ በዚያን ዘመን የነበረው ነገር እንደዛ አስቡ። ፈረሰ። ነገር ግን መስዋዕት እዚያ ቦታ ዕለት መቅረብ ነበረበት። እሳቱ አይጥፋ በሚል ሐሳብ ስንማማር ነበር አይደል? እሳቱ መንደድ ነበረበት። መሰውያ መስዋዕት ሁሉ ጊዜ እዚያ ቦታ መጥፋት አልነበረበት። አሁን ግን አልነበረ። ስለዚህ ኤልያስ መጀመሪያ ጊዜ ያደረገው ይሄንን ነው። የእግዚአብሔርን መሰውያ አደሰ። እዛ ነው የጀመረው። እግዚአብሔር የተባረከ ይሁን። የአምልኮ ሰንተሩን ነው ያደሰው። እግዚአብሔር የሚጠራበትን፣ እግዚአብሔር የሚሰማበትን፣ እግዚአብሔር ከሕዝቡ ጋር የሚገናኝበት ያ ቦታ ነው የጠፋው። ያ ቦታ ነው የቆሸሸው። ያ ነው ዳሜጅ የሆነው። ያንን አደሰ። ዛሬ እያንዳንዱ ሰው ማደስ የሚገባው ነገር ቢኖር ያለ ዛሬም ቢሆን እዚህ ነው ላስተማብረን ስንማማር ነበር። መሰውያችንን እናድሰው። አሜን። አድሱ። የወደቀ የጠፋ ነገር ትታችሁ የሄዳችሁበት ነገር ሊኖር ይችላል። የእግዚአብሔር ነገር አንድ ሰሞን የነበረ አንድ ጊዜ የነበረ ትኩስ የነበረ ዛሬ ግን የሌለ ነገር ፈልጎ ያለ ፈልጋችሁ አገኙ። ያ ነው ወደ ሕይወት የሚመልሰን። ያ ነው የእግዚአብሔርን በረከት የሚጠራው። ኤልያስ ለመጀመሪያ ጊዜ ያደረገው ያለ የነበረው ሪቫይቫል እንዲመጣ ከተፈለገ ታላቅ ለውጥ በሕይወታችን ታላቅ ለውጥ በቤተ ክርስቲያናችን በአገራችን እንዲመጣ ከተፈለገ ያልነበረ ነገር የነበረው ነገር ግን የጠፋው ነገር ያንን መፈለግ አለብን። አጥብቀን እንድንፈልገው ያስፈልጋል። ያንን መስራት ማስተካከል አለብን ማለት ነው። እግዚአብሔር የተባረከ ይሁን። ይህንን አደረገ። ኤልያስ ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12 ድንጋዮችን ወሰደ። አሁን ደግሞ አስታወሳቸው። 2-3 ጊዜ እዚህ ቦታ እስራኤል የሚል ነገር አለ። ያዕቆብም ብሎ አንድ ጊዜ ጠራ። ሲጠራም የአብርሃም የይስሐቅ 36 ላይ ምንድን ነው? ወረድ በይ 36 ቁጥር 36 መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ አብርሃምና ይስሐቅ የእስራኤል አምላክ አለ። ብዙውን ጊዜ ስጠራ የአብርሃም የይስሐቅና ያዕቆብ አምላክ፣ እኛም እንኳን ስንጠራ እንደዚህ እንላለን አይደል? እዚህ ቦታ የአብርሃም የይስሐቅና የይስሐቅ የእስራኤል አምላክ አለ። እስራኤል የሚለውን ስም ስሰራ እዛ ራሱ እግዚአብሔር ከእስራኤል ጋር ያለው ያዕቆብን እስራኤል አድርጎ 12 ነገድን አምጥቶ እግዚአብሔር እንዴት ለዓላማው ይህን ሕዝብ እንደፈለገ ያንን ለማስታወስ ነው። ይህ ሕዝብ ደስትኒ ያለው ሕዝብ ነው። ይህ ሕዝብ ከእግዚአብሔር ጋር ቃል ኪዳን ያለው ሕዝብ ነው። ይህ ሕዝብ ጣዖት አምላክ ሕዝብ አይደለም። ይህንን ነው የሚያስታውሳቸው። እግዚአብሔር የተባረከ ይሁን። ይህ ሕዝብ ልዩ የሆነ የእግዚአብሔር ኮሊንግ ጥሪ ያለው ሕዝብ ነው። ይህ ሕዝብ ዝም ብሎ የከነዓንን ጣዖት አምልኮ የሚኖር ሕዝብ አይደለም። እግዚአብሔር የተለየ ሕዝብ ነው። ስለዚህ ያን የረሱትን ነው የሚያስታውሳቸው።
እግዚአብሔር የተባረከ ይሁን። እግዚአብሔር ከፍ ላለው ነገር ጠርቷቸው፣ እግዚአብሔር ለዓለም ብርሃን እንዲሆኑ ጠርቷቸው፣ እግዚአብሔር በእነርሱ በኩል ክብሩን ኃይሉን ለማሳየት ጠርቷቸው፣ እነሱ አሁንም እዛ ናቸው። የአህያ ሥጋ አልጋ ስሙት አመድ ላይ ያሉት ሰዎች አመድ ላይ ናቸው። ሁሉ ጊዜ ይንከባለላል። ኃጢአት ጋር ነው አሁን የሚሮጡት። እግዚአብሔር ግን ለትልቅ ዓላማ ነው የጠራቸው። እነሱ ግን አሁንም ምን ጉዳይ አላቸው? ከበዓል ጋር ምን ጉዳይ አላቸው? ከኤልዛቤልና ከኤልዛቤል አማልክት ጋር ምን ጉዳይ አላቸው? ያህዌ የእስራኤል አምላክ እርሱ፣ ባህርን የከፈለ እርሱ፣ የታወቀው እርሱ፣ በዓለም ስሙ የገነነው እግዚአብሔር አምላካቸው ሆኖ ሳለ ማጅን ወርዶ ያሉበትን ቦታ ተመልከቱ። ይኸውላችሁ እናንተ ደስትን ያላችሁ ሰዎች ናቸው። እናንተ ሀይ የሆነ ኮሊንግ ያላችሁ ሰዎች ናቸው። እናንተ እዚህ ቦታ የምትጨማለቁ ሰዎች አይደላችሁ። አሜን። ለእኛም ዛሬ ትልቅ ትምህርት ነው። እኛ እግዚአብሔር የሰጠን ነገር ሀይ ኮሊንግ፣ እግዚአብሔር ከፍ ላለው ነገር ነው የጠራን። እግዚአብሔር የተባረከ ይሁን። ከፍ ላለው ነገር እግዚአብሔር ዓላማውን በእኛ ሊፈጽም፣ ሐሳቡን በእኛ ሊፈጽም፣ በእኛ በኩል ሰዎች ወንጌልን እንዲሰሙ፣ የእግዚአብሔር ክብር በምድር ላይ እንዲገለጥ፣ እግዚአብሔር ልጆቹን በክርስቶስ በኩል አድኖ የእግዚአብሔር ልጆች አሁንም እዚህ ታች ተራ ሰፈር ለመመላለስ ይፈልጋል። ከዚያ ያድነን እግዚአብሔር። አሜን። ኤልያስ ይህንን ሕዝቡን ያስታውስ እንመለከታለን። ለሕዝቡም ሲናገር አለ 18 ወደ 21 ላይ ስትንሄድና አንድ ነገር 21 ላይ ኤልያስም ወደ ሕዝቡ ቀርቦ እንዲህ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ አለ። እግዚአብሔር አምላክ ቢሆን እርሱን ተከተሉት፣ በዓል ግን አምላክ ቢሆን እርሱን ተከተሉት አሉ። ሕዝቡም አንዲት ቃል አልመለሱለት። የሆነ መሃል ሰፋሪ መሆን አይቻልም ያለ ነው እዚህ ቦታ። ጌታ የተባረከ ይሁን። በመሃል መዳከር አይቻልም። ወይም በዓል አምላክ ነው ካላችሁ ሕዝቡ እንኳን በሁለቱ መካከል ነው። እግዚአብሔርን ብሎ እግዚአብሔርን ማምለክ ለእግዚአብሔር መኖር አልቻለም። ወይም እዚህ መዶ ገብቶ በዚህ እንጆ ማድረግ አልቻለም። በሁለቱ መካከል መሃል ሰፋሪ ሕዝብ ነው። በሁለት ሐሳብ እያነከሰ የሚኖር ሕዝብ ነው። የለም አለ ኤልያስ። የለም ኤልያስ መጣ። በሁለት ሐሳብ እያነከሱ መሄድ የለም አለ። የለም አሁን የምርጫ ጉዳይ ነው አለ። የምትመርጠው ምንድን ነው? እግዚአብሔር አምላክ ነው ብለህ ካልክ እግዚአብሔርን አምልከው፣ ሁለንተናህን ለእርሱ አስገዛ። አይ በዓል ነው አምላክ ካልክ ሁለንተናህን ለበዓል አስገዛ፣ ሂድ ጎራህን ለይ አለው ኤልያስ። ጌታ የተባረከ ይሁን። ባይዘው የእግዚአብሔር ሰዎች ሲነሱ መጀመሪያ የሚያደርጉት ነገር ይሄ። እነ መጥምቁ ዮሐንስም ሲመጡ እንደዛ ነው አይደል? ተመለሱ ከኃጢአታችሁ አለም። ፖሊሱ መጣ፣ ምኑ መጣ፣ ኦፊሻሉ መጣ፣ ንስሐ ግባና ተጠመቅ። እዛ ወይ እምቢ ካልክ ሂድ። ይህ የሆነ መሃል ሰፋሪ መሆን አይቻልም። የለም ኢየሱስም ሲመጣ እንደዚሁ መሃል ሰፋሪ የለም ኢየሱስም ጋር። እንዳው ከደም በኋላ ሲሰጥ መልእክት ምንድን ነው? በራድ ወይም ትኩስ እንዳይደላችሁ ስራችሁን አውቃለሁ ልተፋ ነው አለ አይደል? ወይም በራድ ሁን ወይም ትኩስ ሁን። ለብ ማለት አይቻልም። ወይም ከዓለም ሁን ወይም ከክርስቶስ ሁን። ሶስት መንገድ የለም ማለት ታምራት እንደ ዝማሬ ያለው ሶስት መንገድ የለም። ሁለት መንገድ፣ ወይም ከዓለም ወይም ከኢየሱስ። ሶስት መንገድ የለም። ሁለት መንገድ ብቻ ነው ያለው፣ ወይም ጠባብ ወይም ሰፊ። ብዙን ጊዜ እኛ ዲዛስተር እንደው ትልቅ ለውጥና መነቃቃት ለዘመናችን ያስፈልጋል፣ ተሐድሶ ያስፈልጋል። እንደ ኤልያስ ዘመን ብለን የምናምንበት አንዱ ነገር ይሄ። በየቤተ ክርስቲያኑ ብትሄዱ ሉክዎርም ሕዝብ በዝቷል። ስንት ፐርሰንት ይሆናል? ሬሽዮን አስቡ። መሃል ሰፋሪ ዓለምም ያምረዋል፣ የእግዚአብሔርም ነገር ለመተው አይፈልግም። መሃል ሰፋሪ የሆነ ብዙ ሕዝብ አለ። እዛም ለመግባት ይፈልጋል፣ እዚህም ለመግባት ይፈልጋል። እዚህ
እዝም አምላክ እዝም እግዚአብሔርን የሚወድ ሊመስል ይፈልጋል። ከዓለምም ጋር ሄዶ ደግሞ እዛ አጥቂ ለይጫወት ይፈልጋል። አይቻልም ነው በመጽሐፍ ቅዱስ ቋንቋ አይቻልም። በራ ትሆናለህ ወይም ትኩስ ትሆናለህ፣ ወይም ወደ በዓል ነው ወይም ወደ ያህዌ ነው። ኢምፖሲብል ሚድል ግራውንድ የለም። አያችሁ፣ ይህን ስረዳ ነው ሰው ወደ እውነተኛው አምላክ ወደ ያህዌ እውነተኛው አምላክ ወደ አዳነው ወደ ሕያው እግዚአብሔር የሚመጣው። ዛሬ ራስ በራስ እየደለለ የሚኖር ህዝብ ቤቱ ይቁጠረው፣ መዓት ህዝብ ነው። እግዚአብሔር ያድነው። አሜን። በጣም ጸሎት ያስፈልጋል። ባይዘው የጸሎት ርዕስ ልስጣችሁ። በደንብ ጸልዩ። ለመሃል ሰፋሪዎች ጸልዩ። ለመሃል ሰፋሪዎች ምን አለ ጌታ? እንዲያውም ራእይ ላይ ከአፌ ልተፋ ነው አይደል? ታንጋዳ አልተፋም እስከዚያ ድረስ ልተፋ ነው አለ። ልተፉ ይችላል። ለመሃል ሰፋሪዎች ጸልዩ። አጥብቀን እንጸልይ። እግዚአብሔር ለዚህ ለከበረው ነገር ለሃይ ኮሊንግ ለሃይ ደስቲኒ እግዚአብሔር ጠርቷቸው መርጧቸው ለከበረ ዓላማ እግዚአብሔር አጭቷቸው አሁንም እዚህ ታች የወረዱ ወደ ዓለም የሚያዩት ሰዎች እግዚአብሔር እንዲረዳቸው አይኖቻቸው እንዲገልጥ ጸልዩ። እኛ ምናልባት መሃል ሰፋሪ የሆነ ሰው ካለ መሃል የለም፣ ወይም ከዚህ ሁን ወይም ከዚያ ፈጥነን ወይም እግዚአብሔርን አምልክ ለእርሱ ተሰጥተህ ኑር፣ ወይም ወደ ሌላው ያዋጣል ብለህ ካልክ አያዋጣም፣ እዛ ግን ሞታል። እግዚአብሔር ይሻለናል። አሜን። እግዚአብሔር የተባረከ ይሁን። ወደ ታች ወረድ ብሎ ደግሞ የታለ እስቲ ውረጅ ወደ ታች ወደ 30 ቤት አሁን ኤልያስ ግቡን ሊጀምር ነው። የለችም ሐና? እሺ ያው ፈርሶ የነበረውን ሰራ፣ እንደዚህ ያደረገና ከዚያ በኋላ ከድንጋዮቹ ለእግዚአብሔር ስም መሠዊያ ሰራ። በመሠዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨቱን በተርታ አደረገ፣ ወይፈኑም በብልቱ አደረገ። እና እዚህ ቦታ ደግሞ ያደረገውን ነገር እናያለን። በቃ እሳቱ እንዲመጣ አሁን ኤልያስ እዚህ ጋር ዝግጅት እያደረገ ነው ማለት ነው። እግዚአብሔር የተባረከ ይሁን። አሁን ሌሎቹ ብለዋል። እነዚያ ወጥተው እስቲ እናንተ ብዙ ናችሁ፣ ከበዓል ነቢያት ጋር ነው። እናንተ ብዙ ናችሁና እነሱ አስቀድሞ ያድርጉ፣ ወይፈን ወስደው ቆራርጠው እሳት አድርገው እና ከሰማይ እሳት ይጥሩ። ከሰማይ እሳት መጥቶ ያንን መስዋዕት ከበላ ያ አምላክ በእሳት የሚመልስ አምላክ እርሱ ምንድን ነው አለ? አምላክ ነው። ጌታ የተባረከ ይሁን። ማን ነው አምላክ? በእሳት የሚመልስ አምላክ። የኤልያስ አምላክ ሲባል ጊዜ ያ እሳትን ብዙ ጊዜ እናስታውሳለን አይደል? የኤልያስ አምላክ በእሳት የሚመልስ አምላክ ነው። አሜን። ስለዚህ 450ዎቹ አደረጉ፣ ቆረጡ፣ ቆራረጡ፣ አመጡ። ቀን ሙሉ ለነሱ ደግሞ ረጅም ዕድል ነው የተሰጣቸው። ቀኑን ሙሉ እያነከሱ ያሸበሸቡ ምን እያሉ አምላኮቻቸው ፊት ያላደረጉት ነገር የለም። ከጠዋት እስከ ማታ የለም፣ መልስ የለም፣ ምን የለም፣ ዝም የለም። ኤልያስ ደግሞ አላገጥ ጀመረ። እስቲ አምላክ ነውና እንደዚህ ሆኖ ይሆናል፣ መንገድ ሄዶ ይሆናል፣ ተኝቶ ይሆናል፣ መቀስቀስ ያስፈልገው ይሆናል። ማስረከር አወራ። የኤልያስ አምላክ ኢየሱስ ጌታ ነው። ከዚያ ኤልያስ ደግሞ በተራው ምን አደረገ? መጀመሪያ ያደረገው ነገር መስዋዕቱን፣ እንጨቱን፣ ውሃውን፣ ሁሉን ነገር ማዘጋጀት ነበረበት። ዝግጅት፣ እሳቱ እንዲመጣ። ኢየሱስ ጌታ ነው። እሳቱ እንዲመጣ ዝግጅት ያስፈልጋል። አሜን። ትልቅ ዝግጅት ያስፈልጋል። ብዙ ጊዜ ሰው እሳት ብሎ ሲጸልይ እንሰማል። የእግዚአብሔር ክብር እንዲገለጥ እንድታይ፣ የእግዚአብሔር ክብር እንዲገለጥና እንድታይ እግዚአብሔር የሚሰራው የእግዚአብሔር ፓርት አለ። እኛ መስራት ያለብን የኛ ፓርት አለ። ደግሞ የኛ ፓርት አለ። ይሄን ብዙ ጊዜ በቸርቻችን እናገራለን። ሁሉን ነገር ደፍድፈን ለእግዚአብሔር ወይ እንደዚህ አድርገው እግዚአብሔር እሱን ብሌም ለማድረግ ጸሎተን አልሰማም፣ እንደዚህ አልሆነም። እግዚአብሔር ችግር የለበትም። እግዚአብሔር የተባረከ ይሁን። አንተ
አንተ ማድረግ ያለብህን አድርግና እግዚአብሔርን ጠይቀው። አንተ መዘጋጀት እንደሚገባ ተዘጋጅ። እሳት እንዲመጣ መሰውያ ያስፈልጋል። መሰውያውን የሚሰራ ኤልያስ ነው። እሳት እንዲመጣ ውሃ ያስፈልጋል። መስዋዕት ያስፈልጋል። ስለዚህ ሁሉን አዘጋጅና እግዚአብሔር ደግሞ እሳቱን እንዲልክ እግዚአብሔርን ጠይቀው። መሰውያው የለ፣ እንጨቱ የለ፣ መስዋዕቱ የለ፣ ምኑ የለ። እግዚአብሔር ወይ እሳት ብትል እሳቱ ወዴት ነው የሚመጣው? መጥቶስ እሳቱ የት ያርፋል? ምን ያደርጋል? መዘጋጀት ያስፈልጋል። የእግዚአብሔር ሕዝብ ሁል ጊዜ የሚዘጋጅ ሕዝብ እንዲሆን ያስፈልጋል። ሬዲ የሆነ የሚዘጋጅ በቃ የእግዚአብሔርን ክብር ለማየት ከፈለገ፣ እግዚአብሔር ሲሰራ ለማየት ከፈለገ የእግዚአብሔር ሕዝብ እንዲዘጋጅ በአእምሮ እንዲዘጋጅ ያስፈልጋል። በተግባር እንዲዘጋጅ ስፒሪቹዋሊ መዘጋጀት አለበት። ኢያሱ ጊዜ እንዲህ አለ፣ እናንተ ዛሬ ተቀደሱና ነገ የእግዚአብሔርን ክብር ታያላችሁ። ዛሬ ተቀደሱና ነገ ታያላችሁ። ዛሬ ተቀደስ፣ ነገ የእግዚአብሔርን ክብር ታያለህ። ኢየሱስ ክርስቶስ ጌታ ነው። ዛሬ እናድርግ፣ ዛሬ ጸልይ፣ ነገ የእግዚአብሔርን ክብር ታያለህ። ተዘጋጅ። ራስህን ፖዚሽን አድርግ። እንደዚያ ወደ ግራ እየሄዱ ቀኝ ያለውን በረከት መጠየቅ አይቻልም። ራስህን ፖዚሽን ማድረግ አለብን። ትልቁ የኛ ችግር እንደዚህ ነው። ብዙ ጊዜ እዚህ ያለውን በረከት እዚህ ያለውን ኦቨርፍሎ የሆነው ነገር እንፈልጋለን። እኛ ግን ፊታችን ወደዚያ አዙረናል። እንዴት ሊሆን ይችላል? ስለዚህ እዚህ ያለው ከፈለክ ራስህን ወደዚህ ፖዚሽን አድርግና እዚህ ያለው ጠብቅ ከእግዚአብሔር። አሜን። ከእግዚአብሔር ኤክስፔክት አድርግ ትልቅ ነገር። ጠብቅ ከእግዚአብሔር ትልቅ ነገር። ተዘጋጅ። ወደ ቤተ ክርስቲያን ልምከራችሁ፣ ተዘጋጁ። ሀይር ለሆነ ነገር፣ ከፍ ላለ ነገር ተዘጋጁ። ሬዲ ሁኑ። መዘምራን ተዘጋጁ። ጣቶች ተዘጋጁ። መዘጋጀት ያስፈልጋል። ሬዲ መሆን ምን እንዲሆን? እሳቱ እንዲመጣ መሰውያው መሰራት አለበት። እንጨቱ መቆረጥ አለበት። መስዋዕቱ መቅረብ አለበት። በእግዚአብሔር ፊት መገኘት አለበት። ለምን? እሳቱ ይመጣል። ከዚያ ይመጣል እሳቱ። አሜን። እግዚአብሔር የተባረከ ይሁን። ከኤልያስ ይህንን ነው የምንማረውና ይሄ በጣም ደስ የሚያሰኝ ነገር ነው። ጸሎቱን ደግሞ አጭር ጸሎት የጸለየበትን እናያለን። ወደ 37 ላይ ነው አይደል? ቆይ 36 ላይ እንደዚህ በመስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃም የይስሐቅ የእስራኤል አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህም ሁሉ በቃልህ እንዳደረግሁ ዛሬ ምን ይሆናል? ይገለጥ አለ። አንተ አቤቱ አምላክ እንደሆንክ ልባቸውን ደግሞ እንደመለሰ ይህ ሕዝብ ያውቁ ዘንድ ስማኝ፣ አቤቱ ስማኝ። ሌሎቹ እየጸለዩ እየቧጨሩ ዋሉ። ልብ በሉ። ይሄው አንድ ሰከንድ እኮ አንድ ሰከንድ ልበል፣ ትንሽ ጸሎት እኮ ምንም ብዙ መቧጨር አያስፈልግም። ምን ማለት አያስፈልግም። እግዚአብሔር የተባረከ ይሁን። አንድ ጻፊያ ጸሎት የሚመለሰው ሰው ጸሎትን ስላወቀ ሳይሆን ሰው እግዚአብሔርን ስላወቀ ነው። አምላኩን የሚያውቅ ነው የጸሎት መልስ የሚያገኘው። ጌታ የተባረከ ይሁን። ስለ ቧጨረ አይደለም፣ ስለ ዘለለ አይደለም፣ ምን ስላለ አይደለም። አምላካቸውን የሚያውቁ እነሱ ከአምላካቸው መልስን ያገኛሉ። እግዚአብሔር ይባረክ። አምላኩን የሚያውቅ ነው። አጥብቆ ሲጸልይ ይኖረዋል። አሁን አለ እንደ ሌላው ምን ማለት ኢየሱስ አልዓዛርን ከሙታን ሲያስነሳ እንኳን ምን አለ? አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜ እንደምትሰማኝ አውቃለሁ አለና አልዓዛር ሆይ ውጣ አለው። በቀዛሰብ እንዲህ ሲምፕል ነው ባካችሁ። እኔ እግዚአብሔር ነገር እንዴት ደስ ይለኛል። የሆነ ኮምፕሊኬትድ አድርገን ምን አድርገን የምናደርገው ነገር አይደለም። እዚህ ቦታ የእስራኤል አምላክ እባክህን ተነስ እባክህን እያለ አይደለም። የእስራኤል አምላክ እርሶ ሬዲ ነው። በቃ አለቀ። ሁሉን አዘጋጀ። ሬዲ ሆነ። ስጸልይ ኖረ፣ ስትዘጋጅ ኖረ። አሁን የእስራኤል አምላክ ያደርጋል።
አንተ ለስምህ ክብር ነው አለ። እኔ ደግሞ ጠርተኸኛል አለ። እኔ ደግሞ ያንተ አገልጋይ ነው። በአንተ እንደተጠራው ይወቁ አለ። ይህ ሕዝብ ደግሞ አንተን ይወቅ አለ። እግዚአብሔር ያህዌ እሱ አምላክ እንደሆነ ይወቅ አለ። ለስምህ ክብር አድርጎ አለ። እግዚአብሔር የተባረከ ይሁን። አሜን። ሲምፕል እና ኤልያስ አምላክ መጣ። እግዚአብሔር እሳት ምን ሆነች? ወደቀች ይላል። የሚቃጠለውን መስዋዕቱን፣ እንጨቱን፣ ድንጋዩን፣ አፈሩን በላች። በጉድጓዱ ውስጥ ያለው ውሃ ላሰች። ውሃም ደግሞ ስንት ጋን ውሃ 3 ጊዜ አስጨመረ እኮ። የኤልያስ የሚበልጠው ያን ነው። ሌሎች ውሃ የለም፣ ውሃ አልተጨመረም። በኤልያስ ጊዜ ውሃም ይጨመራል። የእግዚአብሔር እሳት ምን ውሃ ያግደዋል እንዴ? ምን ያግደዋል እንዴ? ዝም ብሎ እሳት እኮ አልወደቀም። የእግዚአብሔር እሳት ነው የወደቀው። የእግዚአብሔር እሳት ደግሞ እንደ ምላሽ እንደ መልስ ነው የወደቀው። ጌታ የተባረከ። ሕዝቡም ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው አሉ። አሜን። ለካስ የኤልያስ አምላክ እርሱ አምላክ ነው። እግዚአብሔር እርሱ አምላክ ነው። አለቀ። ዓላማው እኮ ይሄ ነው። ይሄ ሁሉ ይሄ ልፋት ሁሉ ሕዝቡ ወደዚህ እንዲመጣ ነው። በዓል ነው አምላክ ወይስ እግዚአብሔር ነው አምላክ? ምረጡ። አሁን ላይ ባነበብነው አንዳች አልመለሱለትም ይላል አይደለ? እዚህ ጋር ግን መልሰዋል። ላይ አንዳች አልመለሱለትም። ምረጡ። በሁለት ሐሳብ እያነከሳችሁ እስከ መቼ? እስከ መቼ? ምን እስከሆን ድረስ? ስንት ሰው እስኪሞት ነው? ድርቁ እስከ መቼ እንዲሄድ ነው የምትፈልጉት? ስንት ክሳራ እንዲመጣ ነው የምትፈልጉት? እስከ መቼ ነው? ምረጡ አለ ላይ። እስከ መቼ? እዚህ ጋር እግዚአብሔር እሳት ሲገለጥ እግዚአብሔር እርሱ አምላክ ነው፣ በዓል አይደለም አምላክ። እግዚአብሔር የተባረከ። ይሄ ነው ለውጡ፣ ይሄ ነው በረከቱ። ሃሌሉያ። እግዚአብሔር ዛሬም አምላክ ነው። አምላክነቱን ይግለጥ እግዚአብሔር። የእግዚአብሔር አምላክነት ይገለጥ በመካከላችን፣ በሕዝባችን መካከል፣ በከተማችን የእግዚአብሔር አምላክነት ይገለጥ። ዛሬ እኮ የሚገዳደሩ ብዙዎች አሉ። ዛሬም የዛሬ በዓሎች፣ የዛሬ ነቢያት ብዙዎች አሉ። በእግዚአብሔር ዕውቀት፣ በእርሱ ጥበብ፣ በእርሱ አምላክነት ላይ የሚነሱ ብዙዎች። እነሱ የእግዚአብሔርን አምላክነት እንዲያውቁ ያስፈልጋል። እንዲያውቁ በማን? በእኔና በእናንተ በኩል ነው። በወንጌሉ ስልጣን ነው የሚያውቁት። አሜን። እግዚአብሔር እርሱ ለዘላለም አምላክ ነው። እግዚአብሔር አምላክ። ከዚያ ምን ሆነ? ከሰፈር ከመንደሩ ሁሉ ኃጢአት ተወገደ ማለት ነው። በቃ ተወገደ። የበዓል ነቢያት እዛ ወሰደ፣ ታሰሩ፣ አቃጠላቸው። ያው ሕጉ ስለሚፈቅድ ሕጉ በእናንተ መካከል እንኳን ተነስቶ ሰዎችን የሚያስት ቢሆን ያ ነቢይ ሄዶ ይገደል ነው አይደለም? ስለዚህ እንደ ሕጉ ነው ያደረገው። ወስደው አቃጠላቸው፣ ሁሉ ተገደሉ። ኃጢአት ከሰፈሩ ጸዳ፣ ሰፈሩ ሁሉ ጸዳ። በቃ ከዚያ 41 ላይ ብዬ ጨራ 41 ምን ሆነ? ኤልያስም አክዓብን የዝናቡ ውሽንፍር እጅግ ነውና ተነስተ ውጣ ብላ ጠጣ አለው። ጌታ የተባረከ ይሁን። አሁን አያችሁ ስፒሪቹዋል የሆነ መንፈሳዊ ለውጥ ሲመጣ አሁን ፊዚካል ብሌሲንግ አሁን መምጣት ጀመረ። ጌታ የተባረከ ይሁን። አያችሁ ይሄን አንቆ የያዘው ሰውን በድርቅ ሕፃናት ሁሉ እንስሳት ሁሉ እንዲሞቱ ያደረገው ሕዝቡ ሁሉ በመከራ እንዲኖር ለ3 ዓመት ተኩል ማጅን ስዳመጅ እንደተከሰተ ማሰመገመት ይችላላችሁ። 3 ዓመት ተኩል የሚበላው የሚጠጣው ናት ስንት ሰው እንደሞተ ይህን ማየት ይችላላችሁ። አሁን ምን ሆነ? ኃጢአት ተወገደ። የእግዚአብሔር እሳት መጣ። የእግዚአብሔር እሳት ሲመጣ መንፈሳዊ ነገር ሲዘጋጅ ሲስተካከል ምን ይሆናል? ስጋዊ በረከት ደግሞ ይለቀቃል። ስጋዊ በረከት ይለቀቃል። ከዛ በኋላ እኮ ነው ዝናቡ የመጣው። አሁን ምን ዝናቡ ሽንፍር እጅግ ብዙ ነው። አሁን መወገድ ያለበት ተወግዷል። ሕዝቡም አሁን እያነከሰ መሄዱን ትታ ምን አለ? እግዚአብሔር አምላክ ነው እርሱን እናመልካለን ብሎ ተደፍቷል። እሳቱ ወርዷል። እሳቱ ሲወርድ በቃ የሚሰበር ይሰበራል። የእንቅርፍት እንደስ እሳቱ ሲወርድ ምን ሆነ? አዲስ ነገር ሆነ። አሁን ስፒሪቹዋል ነገር ስትዘጋጅ ፊዚካል የሆነ በረከት ፋይናንሻል በረከቱ ምኑ በቃ ቁጠሩ ይለቀቃል። እግዚአብሔር የተባረከ ይሁን። ዝናቡ አሁን በቃ ዶፍ ልጥል ነው ማለት ነው። ለምን? ያሰረው ነገር ሁሉ የለም እኮ። ኢየሱስ ክርስቶስ ጌታ ነው።
ቆመን ጸልይ።